ሰላም! በዛሬው ገለጻችን የምናየው ስለ አንድ የተለየ የፖለቲካ ክርክር አይደለም። ይልቁንም አንድን ገንቢና በጣም አሳታፊ ውይይት ከመሰረቱ እንዴት መፍጠር ይቻላል የሚለውን ስትራቴጂ ነው የምንመረምረው። እስኪ አስቡት፣ የክርክር ዋና ዓላማ ማሸነፍ ሳይሆን መገባባት ቢሆን ኖሮ ነገሮች ምን ያህል ሊለወጡ እንደሚችሉ። እሺ፣ እንግዲህ ዛሬም እንዳሳሳቸው ዋና ዋና ነጥቦች እነዚህን ይመስላሉ። መጀመሪያ አዲስ አይነት የፖለቲካ ክርክር እንዴት እንቀርጻለን የሚለውን እናያለን። ቀጥለን በባህላዊው ዕቁብ እና በዘመናዊ ባንክ መካከል ያለውን ግጭት እንደ ማሳያ እንወስዳለን። ከዚያ በተሞቴታማ የማሳመን ስልቶችን እንመርምራለን። ከዛ ደግሞ የምስል አቀራረብ ያለውን ትልቅ ሚና እንቃኛለን። በመጨረሻም ይህን ውይይት እንደ ፍልሚያ ማቅረብ ይሻላል ወይስ እንደ ቃለ መጠይቅ በሚል ወሳኝ ጥያቄ እንዘጋለን። ለመሆኑ አንድን ምርጥ ውይይት ለመጀመር መነሻችን ምን መሆን አለበት? ዋናው ነገር የማዕከላዊውን ጭብጥ በትክክል መወሰን ነው። በዚህኛው ምሳሌያችን ላይ ትልቁ ጭብጥ ባህላዊ እሴቶች በዘመናዊ ፖለቲካ ውስጥ ያላቸው ቦታና ፋይዳ ምን ያህል ነው የሚለው ነው። እና ዋናው ፈተና እዚህ ላይ ነው ያለው። ይሄ ስልታዊ ንድፍ ሊፈታው የሚፈልገው ቁልፍ ጥያቄ ይሄ ነው። ዝም ብሎ ከመጋጀትና ከመወነጃጀል አልፈን እንዴት ነው ጥልቅ የሆነ መግባባት ላይ መድረስ የምንችለው? እሺ፣ ይህንን ጽንሰ ሐሳብ ዝም ብለን በአየር ላይ ከምናወራው እስኪ በተጨባጭ ምሳሌ እንየው። እንደ ማሳያ የምንጠቀመው በሁለት የፋይናንስ ፍልስፍናዎች መካከል ያለውን ክርክር ነው። ይኸውም በባህላዊው የዕቁብ ሥርዓት እና በዘመናዊው የባንክ አሰራር መካከል ያለውን ግጭት ነው። እሺ፣ ስለ ዕቁብና ባንክ ክርክር ከማውራታችን በፊት ለመሆኑ ዕቁብና ዕድር ምንድን ናቸው? ብዙዎቻችን እናውቃቸዋለን፣ ግን እስኪ ወጥ የሆነ ፍቺ እንስጣቸው። እነዚህ በማኅበረሰብ ላይ የተመሠረቱ የቁጠባና የመረዳጃ ሥርዓቶች ናቸው። በዘመናዊ ቋንቋ ለማስቀመጥ እንደ ማኅበራዊ ክራውድፈንዲንግና የጋራ መረዳጃ ዋስትና ሆነው ያገለግላሉ። በጣም ጥልቅ ከሆነ ማኅበራዊና ኢኮኖሚያዊ ትስስርን ነው የሚወክሉት። እናም ግጭቱ እዚህ ላይ ነው የሚፈጠረው፣ በሁለት ፍጹም ተለያዩ አስተሳሰቦች መካከል ማለት ነው። በአንድ በኩል እንደ ዕቁብ ያሉ የማኅበረሰብ ሥርዓቶች ከባንክ የበለጠ ጠንካራ ዋስትና ይሰጣሉ የሚል ሐሳብ አለ። በሌላ በኩል ደግሞ እነዚህ ባህላዊ ሥርዓቶች ከዘመኑ ጋር ካልተራመዱና ወደ ዲጂታል ካልተቀየሩ ዋጋ ቢስ ይሆናሉ የሚል ሌላ ይታለ። የባህላዊውን አካሄድ የሚደግፉ ወገኖች ዋና መከራከሪያቸው ይሄ ነው። የቤተሰብ ጥንካሬያችንና የመረዳዳት ፍልስፍናችን ከየትኛውም ባንክ በላይ ማኅበራዊ ዋስትና ይሰጣል ይላሉ። እዚህ ላይ ዋናው ነጥብ በሰው ተኮር እና በማኅበረሰብ ላይ የተመሠረቱ ሥርዓት ውስጥ ያለው እሴትና ደህንነት ነው። በሌላ በኩል ደግሞ የዘመናዊነት አቀንቃኞች መልሳቸው ይሄ ነው። እውነት ነው፣ ይሄ ማኅበራዊ ትስስር ጠቃሚ ነው። ነገር ግን ወደ ዲጂታል ኢኮኖሚ እና ግሎባላይዜሽን ካላሸጋገር ነው የትም አንደርስም በማለት ይሞክታሉ። ለእነሱ እድገትና ሕልውና በቴክኖሎጂ ውህደት ላይ ነው የተመሠረተው። ታዲያ መልሱ ምንድን ነው? አንዱን ጥሎ ሌላውን ማንሳት ነው? በፍጹም። ወሳኙ ነጥብ ይሄ ነው፣ የሁለቱንም ምርጥ ጎኖች አጣምሮ መጠቀም። የባህላዊ ሥርዓቶቻችንን ስሜታዊ ብልህነት ወስደን ለዘመናዊው ዲጂታል ዲፕሎማሲ ማዋል፣ ይሄ ነው መፍትሄው። እሺ፣ ሐሳቡን አገኘን። ግን ይህንን ሐሳብ እንዴት ነው አሳማኝ በሆነ መንገድ የምናቀርበው? እዚህ ላይ ነው እንግዲህ የማሳመን ስልቶች በጣም ወሳኝ የሚሆኑት። ይህ በጣም የሚገርም ነጥብ ነው። የስልቱ ግብ ክርክሩን ማሸነፍ ብቻ አይደለም፣ ከዚያ የዘለለ ዓላማ አለው። ዋናው ነገር ይህንን ውይይት የሚከታተል ሰው ሲጨርስ የኩራት ስሜት እንዲሰማው ማድረግ ነው። እሺ፣ ይህንን የኩራት ስሜት ለመፍጠር 3 ቁልፍ ስልቶች አሉ። እስኪ አንድ በአንድ እንያቸው። የመጀመሪያው ዘዴ በጣም ብልህ ነው። ሐሳብን በተረትና ምሳሌ ማቅረብ። ግን እዛ ላይ ብቻ ያቆም። እነዚህን የቆዩ ጥበቦች ከዘመናዊ ሳይንስ ጋር ያገናኛቸዋል። ለምሳሌ ኢሞሽናል ኢንቴሊጀንስ ከሚባለው ሐሳብ ጋር በማያያዝ የባህላዊ ሥርዓቶቻችንን ጥልቀት ማሳየት ይቻላል። ሁለተኛው ስልት ደግሞ የራሳችንን የቆዩ ፍልስፍናዎች ለምሳሌ መቻቻልን ከዓለም ታላላቅ ፈላስፋዎች ሐሳብ ጋር ጎን ለጎን ማቅረብ ነው። ይህ ምን ያደርጋል? የራሳችን ጥበብ ምን ያህል ዓለም አቀፋዊ ደረጃ እንዳለው ያሳያል። ውይይቱን ከፍ ያደርገዋል። ሦስተኛውና የመጨረሻው ስልት ደግሞ ታሪክን የምናይበትን መንገድ መቀየር ነው። ባህልና ቴክኖሎጂ እንደ ተቃራኒ ሳይሆን አንዱ ለሌላው ድልድይ እንደሆነ ማሳየት ነው። ያለፈው ለወደፊቱ መሠረት እንጂ ሸክም እንዳልሆነ ማስረዳት ነው። እሺ፣ እስካሁን ስለ ቃላትና ሐሳብ አውርተናል። ግን አንድን መልእክት የሚያደርሰው ቃላት ብቻ ነው? በፍጹም። አቀራረቡ ራሱ ትልቅ ሚና ይጫወታል። ወደ ምስላዊ ጉዳዮች እንለፍ። እዚህ ላይ እያንዳንዱን ነገር ታስቦበታል። ለምሳሌ አለባበስ፣ ባህላዊ ጥበብ ወይም የሀገርን ቀለማት የያዘ ልብስ፣
የአቀራረቡ ፍጥነትስ ልክ እንደ ኔትፍሊክስ ዘጋቢ ፊልሞች ፈጣንና ትኩረት የሚስብ መሆን አለበት። መልእክቱስ እንደ ናስ ዴይሊ ቪዲዮዎች ጠንካራና ግልጽ መሆን አለበት። ከሁሉም በላይ ደግሞ የተናጋሪዎቹ ባህሪ ንዴትን ሳይሆን አክብሮትን ማንጸባረቅ አለበት። እናም ከሁሉም በላይ ወሳኙ ነገር ይሄ ነው፣ የተናጋሪዎቹ ባህሪ። ሐሳብ ጠንካራ ስለሆነ መጮህ ወይም መቆጣት አያስፈልግ። በፈገግታና በሙሉ አክብሮት መነጋገር። ይሄ ነው ትልቁ መልእክት። ጠንካራ ክርክር፣ ነገር ግን በሰከነ መንፈስ። እንግዲህ ይህ ሁሉ ስልት ከተነደፈ በኋላ አንድ የመጨረሻ ግን በጣም ወሳኝ ጥያቄ ላይ እንደርሳለን። ይህ ውይይት በምን አይነት መልኩ ነው መቅረብ ያለበት? እና ጥያቄው ይህ ነው። ይህንን ክርክር እንደ ፉክክር ወይም ፍልሚያ ማቅረብ ይሻላል ወይስ እንደ ትብብር፣ እንደ ቃለ መጠየቅ? የመጨረሻው ግባችን ምንድን ነው? አሸናፊ መለየት ነው ወይስ መግባባት መፍጠር? ይህ እንግዲህ ለቀጣይ ውይይቶች በር የሚከፍት ሁላችንም ልናስብበት የሚገባ ጥያቄ ነው።